ከባለፈው ለጣቂ እንግዲህ አፍላ ፍቅር በጣም ያናደደች ነገር ብርቲ በጣም ታስመስላለች ማለት ነው። ራስ ወዳድ እንደ ራስ እንደምትወድ ምናምን ነው። እና እንግዲህ ባለፈው እሷ ወደ ላይ እየወጣች ነበረ እና ኤላ ደግሞ ከኋላ እየተከተላት ነበረ። ይሄን የምታደርጊውን ነገር አቁም፣ ይሄ ነገር ትክክል አይደለም፣ በልክ የምትሰራቸው ነገሮች ደግሞ ሁላችንም ይጎዳል፣ አርፈሽ ተቀመጪ እያላት ነበር። እሷም ደግሞ ምን አገባ አንተ እንደሆን ካትፈልገኝም አይደለ፣ ስለዚህ አንተ ምን አስጨነቀ? እንዴት ነው የማልፈልግሽ? እኔ እኮ ፈልግሻለሁኝ አላት። እና ታዲያ አንዴ ይሄን አድርጊ አንዴ ይሄን አታድርጊ እያልክ እንድታስጨንቀኝ አልፈልግም፣ ስለዚህ ታወኝ ትላለች። ልተውሽ አልችልም፣ እኔ እኮ እወድሻለሁኝ እያላት አለም ከኋላ ትመጣና እወድሻለሁ የሚለውን ቃል ስትሰማ በጣም ተናደድ ነበረ። ከዛ ወደ እነሱ ጋር ልትሄድ ስትል ብሪቲ ታያታለች። ብሪቲ ስታያት አቤት ማስመሰል እየሄደች ኤላ ጋር ራሴ ብላ ደረቱ ላይ ሄዳ ትኝታለች። አለም ደግሞ ታያቸውና በጣም ትናደዳለች። ጥላቸው ወደ ቤቷ ትሄዳለች። ወይ ጉድ! ጣጣው ብዛቱ። በፍቅር ላይ እኮ ብዙ መከራዎች ይኖራሉ። ግን እኮ አለም ደግሞ ራሷን አውቃ ብትቀመጥ ደስ ነበረ። ምክንያቱም እንደማይወዳት ኤላ እንደማያፈቅራት ኤላ ሁሉም ሰው እየነገራት ነው፣ እሱ እንዲጠቀምባት እንጂ እውነት አፍቅሯት አይደለም። ግን እሱ ደግሞ ሰተተኛ ነው። ለእሷ ለምን ስሜት አይኖረውም? ለምን አይረዳትም ማለት ነው እሷ እንደምትወደው ማለት ነው። ከዛም በኋላ እንግዲህ ሁለታቸውም እንደዛ እየተባባሉ ወደ ቤት ይገባሉ። በገቡ ሰዓት ቁጭ ብላ በጣም ደብሯት ነበረ። ከዛ ሰብልና ደግሞ ጆኒ አብረው እያወሩ ነበረ። ይህን ሁሉ ነገር ስላደረጋችሁልኝ አመሰግናለሁ፣ ግን ደግሞ ይህንን ነገር በማድረጓ እሷ ለራሱ በጣም አመሰግናታለሁ ምናምን ትላለች። ከዛ እንዴ ማለት ምንም ማለት አይደለም ትለዋለች። ከዚም በኋላ እንዴት ኤላ እኔ ፕሮግራም ላይ ሊመጣ ይችላል ምናምን ስለው አይ እሱ እኮ ሳይሆን አለም ናቶሎ ብለው አለም ስላስገደደችው ነው እንጂ እሱ መምጣት ፈልጎ አይደለም ይላታል። አይ እሱ አይደለም አንቺን ፈልጎ እንጂ የመጣው አለምን ፈልጎ እንዳልሆነ አውቃለሁኝ ብሎ ሁለታቸው አንድ ላይ ይንከራከራሉ። ከዛም ሰብለ በጣም ተናደዳለች። በተናደደ ሰዓት እንግዲህ ያው ብሪትም ደግሞ ከሱ ጋር ስትለተረከረ ጥሩ ስሜት አልነበራቸው። ብቻዋን ቁጭ ብላ ነበረ። ጆኒ ደግሞ ሰብለ ይቅርታ አድርግልኝና ሂጄ ላናግራት፣ ምኗ ነው ደብሯታ ምናምን ማለት ምናምን አለችው። እሷ እንዴ አታያትም እንዴ ደብሯታል እኮ ምናምን። አይ ዝም ብላ ነው፣ አስፈላጊ ነው እንደ ይሄ ሁሉ ነገር ፕሮግራሙ ላዘጋጅታለኝ ሂጄ ባናግራት ምን ችግር አለው? እሺ ትልና እሷም ትቀየማለች። ከዛ ከሷ ጋር ወደ እያወራች ምን ሆነሽ ነው ምናምን ሲላት ምንም አልሆንኩም ዝም ብሎ ነው ምናምን። እና ታዲያ የኔ ፍቅር ለምን አይታየውም? የኔ ውደታ እንዴት እንደምወደውና እንደማፋቅረው ለምን አይለይም ብላ ትናገራለች። አይ ይምክን እኮ አሁን እሱ ቢገፋሽ መገፋቱ ይሻላል፣ ምክንያቱም ለወደፊት ጥሩ ነገር ልታገኝ ትቻለሽ፣ አይታወቅም ይላታል። እንዴ ቢሆንም እኔ እኮ የእሱ ነገር እኮ በጣም እየባሰ ሄደ እኮ በጣም እያናደደኝ እኮ ነው ትለዋለች። አይዞሽ አብሽር ምንም አትሆኝ። ከዛ ወደዛ ሳይ ሰብለ የለችም። ከዛ ዝም አለ። እንግዲህ ሁለታቸው እሷ ተነስታ ወደ ኤላ ጋር ትሄዳለች። ወደ ኤላ ጋር ስትሄድ ኤላ ብቻው ሆኖ ተቀምጦ ነበረ። ሰብለ ታገኘዋለች። ከዛ ልታናግረኝ አትፈልጊም ይላታል። ከዛ ጠጋቲም እና በሩቁነች ነው የምታናግረኝ ይላታል። ጠጋ ብላ ስታናግረው እንደ በጣም እሷ እኮ ያደረገችው ነገር በጣም ተናድጃለ ምናምን ትለዋለች። እሱማ ሆን ብላ ያደረገችው ነገር ነው ይላታል። እና እስኪ አንድ ነገር ልንገርሽ፣ ይህን ሁሉ ነገር ያደረገችው እሷ ሆን ብላ ስለሆነ ያደረገችው ብሬታ፣ አንቺ ለምን የኔን የተወለድኩበትን ቀን እንደዛ አድርገሽ አታደርጊ ምናምን ስላት አይ ሁሉ ነገር እኮ ፍቅር እኮ በልክ የሚሆን ነገር አይደለም። ስለዚህ ተረጋግቶ ማሰብ እንጂ በልክ የሚሆን አይደለም። እና ታዲያ ሳይላታል። ቆይ ግን አንድ ነገር ለጠይቅ ኤላ ትለዋለች። ምንድን ነው የምትጠይቀኝ? እውነት ግን አንተና ብሪቲ ፍቅር ነበረባችሁ ትላለች። ያኔ ብዙም ትክክለኛ አይደለም እንደዛ ብሎስ ነግራት፣ እንደ መናገር አትፈልግም ወይስ እንደዚህ ነው ትለዋለች። ማወቅ ትፈልጊያለሽ? ለምን ማወቅ ተፈለግሽ ይላታል። አይ ማወቅ ፈልጋለሁ፣ ግን አትወጃትም አይደለ? አዎ በጣም ነው የምጠላት፣ እኔ ግን ላይ ስለደረሰችብኝ ትለዋለች። ማለት እኔ ጆኒ ጋር ተላከካብኝ ነው እንጂ እኔ ምን አደረገችኝ እና ነው ምናምን ትለዋለች። አይ እሱ ብቻ አይደለም እኔ ጋር ስለተላከከች ያስቅራ አላስባለሽም ማለት አይ እኔ ስላንተ የሚያገባኝ ነገር የለም ትለዋለች። ከዛም እኔ ማወቅ ፈልጋለሁ እስኪ ንገረኝ ትለዋለች። እንዴ ማወቅ ከፈለግሽ አሁን ሳይሆን በተረጋጋ ቀን እነግርሻለሁ፣ ትምህርት በሌለ ሰዓት ይላታል። እንዴ ማለት ምን ችግር አለው ብትነግረኝ? አይ እዚህማ መናገር አልፈልግም ይላል። እና አንቺ እኮ እንደምንም ብለሽ አመቻችተሽ ማወቅ ከፈለግሽ ትመጫለሽ ምናምን ይላታል። በቃ እሺ ሊያስብበት ትለዋለች። እሺ ይላታል። አንዳንድ ወሬ እያወሩ እያለ እንግዲህ በመሀል ይነሳና ጆኒ
ሰብለን ሲያት አላ የለችም። በነገራችን ላይ መጀመሪያም ሳል እንትና ናታን ምን አገባን ስለነሱ እያላት ነበረ፣ መሲን ማለት ነው። ወደ እነሱ ጋር ስትሄድ ሂጅ ላናግራት፣ እሱ ደግሞ ይሄንን ነገር አግኝቶ ሊጠቀምባት ይችላል። አለም ደግሞ አላየዋትም ምናምን ስለው አንቺ ምን አገባሽ አርፈሽ ተቀመጭ እያላት ነበረ። በእነሱ መሀል ውስጥ እኛ ምን አገባንና ይላት ነበረ። ከዛ እንዴ ቢሆንም ለሄድላት በቃ ተቀመጭ፣ አንቺ ስንት ነገር የሚያስጨንቅሽ ነገር አለ ይላታል። ከዛም እሱም ያን ተጠቅመው እያወራት ነበረ። ጆንዬም ደግሞ ሲነሳ ወደ እሷ ጋር እየሄደ ነበረ። እየሄደ እያለ እንግዲህ ሰብለ ደግሞ አይኗ ውስጥ ጉድፍ ይገባባትና ጉድፉን ሊያወጣላት ኤላ በቃ እኔ እኮ አመመኝ እኮ እና ነው ምናምን ትለዋለች። ቆይ ቀረ ገበያ እኔ ፍለልሻለሁ እያላት ነበረ። ከዛ ጆኒ ያያታል። ጆኒ ደግሞ ሲያያቸው እየተሳሳሙ መስሏቸዋል። ከዚያም በኋላ ሁለታቸውን በቦክስ ይባባላሉ። በቦክስ ይባባሉ። ሰብለ በጣም ትጮኻለች፣ ደነገጠች። እንዴ ባክና ረፍ እየተባባሉ እየተጣሉ ነበር። ወይ ጉድ! ጣጣው ብዛቱ። ፍቅር እኮ በጣም ከባድ ነው። ከዚም በኋላ እንግዲህ ብሪታ ደግሞ ትወርቃለች። ብሪታ ሀቢብቲ ውሃ አምጡልኝ፣ አረ ናታን ቶሎ ብለህ ፈጠና አድርገህ ውሃውን ይዘህልኝና ምናምን እየተባባሉ ከዛም ሁላቸውም ይበታተናሉ። ከበተበታተኑ ሰዓት ወደ ትምህርት ቤት ይሄዳሉ። እንግዲህ ትምህርት ቤት ላይ ይገናኙና አለምና ብሪቲ ሁለታቸውም ይነጋገራሉ። ግን ትናንትና ለምንድን ነው ጥለሽን ሄድሽው ሳያልቅ ምናምን ትላታለች። አይ እኔማ ምንም አልሆንኩም ግን እንዳይደብራችሁ ብዬ ነው ትላታለች። ግን እኮ ትናንትና እኔና እሱ እቅፍ አድርጎ ደረቱ ላይ ሲያይ ቀንተሽ ነው አይደለ የሄድሽው ትላታለች። እንዴ ለምን አንቺ የምትወጁ ከሆነ ለምን ይሄን ነገር አታደርጊም ነበር ትላለች። በጣም ነው የምወደው ግን ደግሞ አይኔ እንዳጨናነቀውና እንዳበሳጨው አልፈልግም ትላታለች። እሷም ደግሞ ኧረ እባክሽ ትላታለች። አዎ በልቅንስ አርፈሽ ብትቀመጭ ይሻልሻል፣ ወደፊት የሚመጣበሽን ነገር እኔ ተወጪ አይደለሁም ብላ ትናገራታለች መሲ። እሷም ደግሞ ምንም ነገር የምታመጪው ነገር የለሽም ገና ወደፊት ታብጃለሽ ምናምን ትላታለች። በነገራችን ላይ እውነት እኮ ነው። የእውነቱን ለመናገር እኮ መሲ እኮ አለም ማለት ነው። አለም እኮ በእርግጠኝነት እሷ ትውደደው እንጂ ኤላን እንደማያፈቅራት እንደማይሆናት ሁሉም ሰው ያውቃል። እሷ ራሱ ልቧ ያውቀዋል እንደማይወዳት እንደማያፈቅራት። ዝም ብላ የድሌ ልጠቀምበት ብላ ነው እንጂ እየተጠቀመችበት ያለው ማለት ነው። ከዚም በኋላ እንግዲህ እሷ እንደዛ እያለቻት ሁለታቸውም ይነጋገራሉ። ጆኒም ደግሞ ብቻውን ተቀምጦ ነበረ። ከዛ ሰብለ ትመጣና ታናግረዋለች። ትናንትና ስደውልልህ ወድለታ ስደውልልህ ለምን ስልክ አይሰራም? ከዛም ደግሞ ቴክስት እያደረግኩልህ ለምንድን ነው ስላት አይ እኔማ ስለተናደድኩኝ እንዳልደብርሽ እንዳላስቀይምሽ ብዬ ነው ይላታል። ቢሆንም እንደዛ ማድረግ አልነበረም፣ እንዴት እንደዛ ታደርጊያለሽ ምናምን ስላት እኔ እኮ ላስረዳ ፈልጌ ነበረ ግን አንተ ልትረዳኝ አልቻልክም ምናምን ትለዋለች። እንዴት እንደደረዳሽ ከዛ በላይ አብራችሁ አፍላፍ ተጋጥማችሁ መሳሳም። እኛ እኮ እየተሳሳምን አልነበረም፣ እኔ እኮ ጉድፍ ገብቶብኝ ጉድፉን ሊያወጣልኝ እንጂ እኔ እንደዛ ሊያደርግ አልነበረም ትለዋለች። እንዴት ነው እንደዛ ነው የምትይኝ ይላታል። እኔማ እሱን አለቀውም እንደባደባል እንዴ በፍጹም ከሱ ጋርማ እንዴት ይደባደቡ አልፈለግም ትላለች ሰብለ። እንዴ አሁንም አዘንሽለት ማለት ነው አንቺ በቃ ለሱ ያለሽ ቦታ የዚህን ያክል ነው ማለት ነው፣ ለእኔ እንደዛ አይነት ነገር አታስብልኝም ማለት ነው ብሎ ጆኒ ይናገራታል። እሷም ደግሞ እኔ ምንም ማድረግ አልችልም፣ እኔ ምን ላድርግ እንዴት አድርጌ እንደማስረዳ ግራ ገባኝ ብላ ትናገራለች። ፍቅር መከራ ነው። በእርግጥ የተዋደደ ሰው መከራ ነው። ከዛም በኋላ እንግዲህ ጀሪ ወደ ሄቨን ጋር እየደወለች ነበረ። ሄቨን ስትደውላት ስልክ አላነሳም ብላ ነበረ። ከዛ ስልኳ ቻርጅ ዘግቶባት ነበረ። እየሳስ ደግሞ ደውሎ ጀሪን እንዳገኛት ፈልጌ ነበረ ምናምን ደግሞ እንደምወዳትና እንደማፈቅራት ላንቺን የነገርኩሽ ለመጀመሪያ ጊዜ ለማንም አልተናገርኩም። ስለዚህ የት እንደማገኘት ልጠይቅሽ ብዬ ነው። እንዴ እባክህ አትጨቅጭቀኝ፣ እኔ እኮ ሚስት አይደለም እንዴ ምናምን ብላ ትጮህበታለች። እንግዲህ የነገሮች ውስጥ ሆናት ከየት ቦታ ወደ ውጭ ልናሄድ እንጋባበት ልንሄድ ነው ብላው ነበረ። እሱም ደግሞ እመጣለሁኝ እሺ ይላታል። ተባባሉበት ቦታ ዮሳስ ደግሞ ልብሱን ለባብሶ ሸክ ብሎ ሄቨንን ለማግኘት ይሄዳል። ከዛም ጋብዥቱ እኔ ነኝ፣ ስለዚህ የያዝኩት ብር ለሁለታችን ብቻ እንጂ ለሶስተኛ ሰው የለንም ብላ ትላለች ጀሪ። ከዛ ችግር የለውም እኔ የሁላችሁንም ቢሆን እኔ እሸፍናለሁ ይላል። እንዴ በቃ እሺ አስተናጋጅ ጀሪ ስጠራኝ ምን ሆነሽ ነው ትላታለች። እንዴ ምን ሆነሽ ነው ሄቨን የጥላት ብርማ ሲገኝ እንቁጭ አድርጎ መብላት ነው ትላታለች። እንዴት እንደዚህ ያለሽ ምናምን ትላታለች። አዎና እንደዛ ነገር ተተገኘ መብላት ነው እንጂ በላች ጠጣች። ከጨረሰች በኋላ በቃ እኔ ልድላችሁ ትላለች። እንዴ አርፈሽ ቁጭ በይ እንጂ አይ በህድላችሁ ይሻላል፣ ፍቅራችሁን አብራችሁ ብታጣጣሙ ይሻላል ትላለች። ሁለታቸውም እርግጠኛ ነኝ አሁን እሱ በውስጡ በሄደችልን ብሎ እያለ ነው፣ አንቺም ራሱ በውስጥሽ በሄደችልን እያለች ነው ትላታለች። አረ እኔ አላልኩም እንዴ አዎ እውነት
ብለሻል ሀቅ የተናገርሽ ብሎ እየሰስ ይላታል። ጀን ኤዋ አላልኩሽም? ስለዚህ ብሉ ጠጡ። እንግዲህ የሚጠጣውም ነገር አስካሪ ነገር ሆኖ የውስጣችሁን የምታወርበት ነገር ይሆን አላለችም? እሷ ደግሞ ቱ እንዴት እንደዚህ ትያለሽ ምናምን ትላታለች። በነገሮች ላይ ደስ ይላል። ከዛም በኋላ ተገባበዙ። እንዴት ነው በመምጣት በጣም ደስ ብሎኛል፣ ግን ደግሞ ማመን አልቻልኩም ምናምን ትለዋለች። እሱም ደስ ብሎኛል ይላታል። ከዛም ልሸኝሽ ይላታል። ወደ ቤቷ ሽኝት እያለ ወደ ቤቷ ደርሳ ነበር። እንዴ ላድርስሽ፣ ቤትሽ እንግባ ምናምን ስላት፣ እንዴ ቤት ምን ታደርጋል? ሻይ ቡና ምናምን አትይኝም? ሱካር የለም እንዴ? ሱካር ምን ያደርጋል? አንቺ እኮ ሱካር ነሽ ይላታል። የሰስ ሄቨንን እንዴ ብላ አሳም ታፍላለች። በቃቸው ትለዋለች። ባይ ትለዋለች። እሺ በቃ ባይ ይላታል። እሱም ደግሞ ማለት ነው። ከዛም ሁለታቸውም እንደዚህ እየተባባሉ እየሄደች እያለ መለሰትንና ወደኋላ እቅፈት አደርገዋለች። በፍቅር ስሜት ማለት ነው። ደስ ይላል። አንዳንድ ጊዜ ፍቅር ሲኖር ፍቅር ጠብም ደስታም ያለው ነው እና በጣም ደስ ይላል። እነሱም ደግሞ አንድ ላይ ሆነው እንድናያቸው ውድ ቤተሰቦች እዚህ ላይ ያበቃል። ቀጣይ እስከምንገናኝ ድረስ ባይ ባይ። ላይክ እና ሰብስክራይብ ሸማቃችሁን እንዳትረሱ። አስተያየት ኮሜንት ላይ ጻፉልን። ሰላም አለይኩም ወራህመቱላሂ ወበረካቱ።